አንድ ሰው እነዚህ ምልክቶች ካሳየ ወይም ስክሪኒንግ ወይም ቅድመ ልየታ ተደርጎለት ትልቁ አንጀት ላይ እብጠት ወይም እጢ ከተገኘበት በአስቸኳይ እነዚህ አትሊስት 2 ምርመራዎች ማድረግ ያስፈልገዋል። አንደኛው የኮሎኖስኮፒ ምርመራ ነው። ይሄ ምርመራ በጣ በኩል ይገባና ትልቁን አንጀት እና የተወሰነውን የትንሹን አንጀት አካል የሚያይ ካሜራ ማለት ነው በውስጥ በኩል ያየዋል እና ይሄ እብጠት ካለ እዛ ውስጥ ከዛ እብጠት ላይ ናሙና ይወስዳል ወይም ባዮፕሲ። ይሄ እብጠት ባህሪው ምንድን ነው የሚለውን ለማወቅ ማለት ነው። ሁለተኛ የትኛው የትልቁ አንጀት አካል ላይ ነው ይሄ እብጠት የመጣው የሚለውን በዚህ በኮሎኖስኮፒ ሰው ማወቅ ይችላል። ከዛ ደግሞ ይሄ ተቆንጥሮ የወጣው ነገር ምርመራ ይደረግለታል። ምን አይነት የትልቁ አንጀት እጢ ነው ወይም ካንሰር ነው የሚለውን በዛ ለይቶ ማወቅ ያስፈልገዋል ማለት ነው። ሁለተኛው ምርመራ የኢሜጂንግ ወይም ደግሞ ሲቲ ስካን ወይም ኤምአርአይ ምርመራ ማድረግ ያስፈልገዋል እንደ እጢው እንደተገኘበት ቦታ። እነዚህ ምርመራዎች ከናሙና ውጤት ጋር አንድ ላይ በማድረግ የታካሚው የኮሎሬክታል ካንሰር ወይም የትልቁ አንጀት ካንሰር ምን ደረጃ ላይ ነው ያለው እና ከዚህ በኋላ ደግሞ የሚከተለው ሕክምና ምን ሊሆን ይችላል የሚለውን በእነዚህ መወሰን ይቻላል ማለት ነው። ከዚህ ተጨማሪ የሚያግዙ የደም ምርመራዎች ሊደረጉ ይችላሉ። ኩላሊት ሊሆን ይችላል፣ ጉበት እና የደም ምርመራዎች ከተደረጉ በኋላ ሰው ወደ ሕክምና ይሄዳል ማለት ነው።